ለኡምራ ወይንም ለሐጅ ካልሆነ ጸጉሬን አልላጭም አሉ። አሁን ኡምራ ላይ ናቸው። ጸጉራቸውንም ሊላጩ ነው። ታሪኩ እንዲህ ነው። ላይክ፣ ሼር እና ኮፒ ሊንክ ያደረጋችሁ ታሪኩን ተከታተሉ። ጋሽ ሱልጣን ይባላሉ። ላለፉት 4 ዓመታት ጸጉራቸውን አልተቆረጡም ነበር። ምክንያታቸው ግን ለፋሽን አልነበረም። የአላህን ቤት ካልጎበኘው ለኡምራ ወይንም ለሐጅ ካልሆነ ጸጉሬን አልነካውም የሚል ከባድ ቃል ኪዳን ከአላህ ጋር ስለተጋቡ እንጂ። እምነትና ትዕግስት ሲገናኙ ታምር ይፈጠራል። ሰው ስለ ኡምራ ሲያስብ ፍራንካ ይላል። ጋሽ ሱልጣን በአዲስ አበባ አየር ጤና አንሷር መስጂድ በር ላይ መፋቂያ እየሸጡ በተወኩል በአላህ ላይ በመመካት ኖሩ። ቢላሉል ሐበሽ 25ኛ ዓመቱን ሲያከብር በጓደኞቻቸው ግፊት ወደ ፕሮግራሙ ሚሌኒየም አዳራሽ አቀኑ። ገና ከበሩ ሲገቡ ነፃ የኡምራ ዕጣ አለ ሲባሉ ይህማ ለኔ ነው ኢንሻአላህ አሉ። አላህ የጋሽ ሱልጣንን የዓመታት ዱዓ ሰማ። በዴልታ ትራቭል አማካይነት የነፃ ኡምራ ዕድል ዕጣም አሸናፊ ሆኑ። ዛሬ ጋሽ ሱልጣን መካ ናቸው። ያ ላለፉት 4 ዓመታት የቆየው ጸጉር ዛሬ በአላህ ቤት ተላጨ። ሱብሃንአላህ! ለአላህ የሰጡት ቃል ዛሬ እውን ሆነ። መልእክቱ አንድ ነው። በአላህ ላይ ተስፋ አትቁረጥ። የልብህን መሻት ለሱ ንገረው፣ እሱም ላይ ተመካ። የዘገየ የመሰለህን ነገር አላህ ጊዜውን ጠብቆ አሳምሮ ሊሰጥህ ስለፈለገ ነው። አላህ የለመኑትን አይከለክልም፣ የተመኩበትንም አያሳፍርም። ጋሽ ሱልጣንን ማሻአላህ በሏቸው። ይህ የአላህ ጥሪ ሁላችንንም ይድረሰን። ቸር ያሰማን። እንደምን ከበሮ ይድረስ ተሳስሮ ኧረ እንዴት አርጎ